የጃኒ ቲክታክ አካውንት መዘጋቱን ተከትሎ ብዙ የጃኒ የአዶናይና የጆን ዳንኤል ጉዶች እየወጡ ናቸው። ዛሬ በዚህ ቪዲዮ ሁሉንም ነገር አንድ በአንድ በቪዲዮ አስደግፈን እያንዳንዱን በደንብ እናወራበታለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ መጀመራችሁን እንዳትረሱ። ይሄ ፊሊሎ ሞነ በመጀመሪያ የምናነሳው የጃኒ ቲክታክ አካውንት ባን በመደረጉ ምክንያት ጃኒ የሆነ ፖስት አድርጋ ነበር። እሱን ፖስት አይተን እንመለስ። ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነው። እሱም የኔ ጥፋት ሊሆን ይችላል አይሆንም ይችላል አላቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጻባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለነሱ ነው የምኖረው። እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ። እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። እና ከአመታት በፊትም ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረጃ አለ። ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት። እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ። ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ። እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ። እና ቪዲዮ ላይ እንዳያችሁት ጃኒ ከጆን ዳንኤል ጋር ፍቅረኛ ሆና ባለችበት ጊዜ ጆን ዳንኤል በጣም እያስጨነቃት፣ በጣም አቢዩዝ እያደረጋት እንደነበረ በተለያዩ ምስሎች አስደግፋ አሳይታናለች። ይህን ቪዲዮ ተከትሎ ጆን ዳንኤልም ለዚህኛው ነገር ምላሽ የሚሆን አይነት ቪዲዮ ለቋል በቲክታክ አካውንቱ። እሱን አንዴ አይተን እንመለስ። ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ፣ ሪሌሽንሺፑን ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷ ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናዮ አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። በደምብ ስሙት። ቤቴ ነኝ። ሰው እንዳይሽ ስታሳይ ኖረ ማንም የለም ብቻ ነው። አሁን የገባሁት ሆስፒታል አይታይም ነገር ወባ እና ቪዲዮን እንዳያችሁት ነው። በዚህ ቪዲዮ ላይ ጆን ዳንኤል እንዳጋራው ከሆነ በቪዲዮ ኮል ከሱ ጋር
የማይሆን ኮሎችን እያረገች እንደነበረች ጎንደር ላይ አዶናይና እሷ ጎንደር ላይ ሆነው እሱ ሳሎን እያለ እሷ ሽንት ቤት ሆና ለጆን ዳንኤል እየደወለች እንደዚህ አይነት ኮሎችን እያረገች እንደነበረች እሱም ከሚስቱ ናዩ ቺት እንዲያረግ እሷም ደግሞ ከአዶናይ ቺት እያረገች እንደነበረች የሚያሳይ አይነት ቪዲዮ ነው የለቀቀው። እንግዲህ እዚህ ጋር ስናይ ሁለቱም ትክክል ናቸው። አሁን ለምሳሌ ይሄኛውን ጆን ዳንኤል ስለለቀቀ ትክክል ነው ለማለት አይደለም። እሷም ደግሞ ቀርማ እኔን አቢዩስ አድርጎኛል፣ እኔን ሲያስጨንቀኝ ነበር፣ እንዲህ ሲደበድበኝ ነበር፣ እንዲህ ሲያረገኝ ነበር ስባል እሷም ትክክል ናት ለማለት አይደለም። እና ከጅምሩ ስናይ እነሱ ውስጥ አሁንም የቀረ ምስጢር ይኖራል። አሁንም የቀረ ምስጢር አለ በደንብ በቃ እነሱ ሁለታቸው የሚያውቁት ወይም ከነሱ ካለፈ የነሱ ጀማ የሚያውቀው ምስጢር አለ በደንብ ለዚህ ያበቃ እያንዳንዳቸው የሆነ ነገር የያዙት ነገር አለ እና እሱ እስከወጣ ይሄ ሰው ትክክል ነው ይሄ ሰው ትክክል ነው ልንል አንችልም። አሁን ለምሳሌ እኔ ጃኒ ብጠላት ጆንን በወደው ጆን ዳንኤል አፕሎድ ያደረገውን ቪዲዮ አይቼ ጆን ዳንኤል ትክክል ነው እሷ እንዴት ከአዶናይ ጋር ሁና እሱን ቺት ታረጋለች አዶናይ ዲስማች ፍቅር እየሰጣት እንዴት ቺት ታረጋለች ብዬ ቶታሊ ጃኒ ትክክል አይደለችም ልል አልችልም። ምክንያቱም እሱ የሆነ መረጃ ይዞ ይሄን መረጃ ለአዶናይ ለቃለው ወይ ለህዝብ ለቃለው ቲክታክ ላይ በፌክ አካውንት ለቃለው ብሎ ቢያስገድዳት አስገድዶ ያ ነገር እንዲፈጠር ቢያረጋትስ እና ነገሮች ውስብስብ ናቸው። ከአንዱ ጎን ሆነን እንትን ማለት የለብንም ጃጅ ማድረግ የለብንም። አሁን እኔ እንደማየው ከሆነ አሁን ለምሳሌ አቢዩስ እያረገ ነው ከተባለ ሴት ልጅን አቢዩስ ማድረግ ትክክል አይደለም። ጀነራል ሰው ሆኜ ሳይ ሴት ልጅን አቢዩስ ማድረግ በጭራሽ ትክክል አይደለም። ሁለተኛ ላይ ደግሞ አዶናይ ጋር ሁና እሷ ያለ ምንም ችግር ያለ ጆን ዳንኤል ማስገደድ ጆን ዳንኤል ምንም ሳያስገድዳት እንደዛ ፈልገው አዶናይ ላይ ቺት ካረገች እሷ ትክክል አይደለችም። ግን አሁን ለምሳሌ ጆን ዳንኤል የሆነ ነገር ይዞባት በግዴታ እንደዛ ኮል ያረገች እሱ ጋር ቺት እንድታረግ የሚያረግ ቪዲዮ ይዞ የሆነ ነገር የሆነ ፋይል ይዞ ወይ የሆነ ነገር ይዞ ያስገድዳት ቢሆንስ? እና ሁሉም ነገር በደንብ እስክጣራ ባንፈርድ በጣም ጥሩ ነው። እስካሁን ባለው እሷም ወጣ ከሰው ጋር ቁጭ ብላ ላይቭ ላይ ሊሆን ይችላል፣ ኖርማሊ ደግሞ በሽምግልና ሊሆን ይችላል። ይሄ ነገር በስነ ስርዓት በሱም በኩል እሷም በኩል ያለው ነገር በዲቴል ተጣርቶ እስከፈረድ ባለው እኛ አንድ መረጃ ይዘን ይሄኛው ትክክል ነው ይሄኛው ትክክል አይደለም ማለት አንችልም። ሜቢ በዚህ መሃል አዶናይ በጣም ሊጎዳ ይችላል። ምክንያቱም አዶናይ ቺት እየተደረገ ነው። ዲስማች ፍቅር እየሰጣት ዲስማች እየወደዳት እንደዚህ ፍቅር የሚሰጣት ወንድ የለም። ለሴት ልጅ እንደዚህ ፍቅር የሚሰጣት ወንድ እስካሁን አላየውም ሶሻል ሚዲያ ላይ እና ዲስማች ሪስፔክት እየሰጣት እሱ ላይ ቺት ስታረግ እዚህ በላይ የሚያም ነገር የለም። በዚህ ሰዓት በጣም እየተጎዳ ያለ ሰው አዶናይ ነው። እስካሁን ባይዘይ መጨረሻ ቪዲዮ የሰራው የትኛው ነው? የጃኒ አካውንት ባን ተደረገ የሚለውን ሰራ። ከዛ በኋላ አልፖስተም። በቀን 70 80 100 ቪዲዮ የሚለቀው ልጅ እስካሁን ለ24 ሰዓት አልለቀቀም። ኢማጂን እና በጣም ተጎድቶ ነው ያለው እና ሐሳብ እንደዚህ ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ እንደገና ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። ባይ ባይ።